ብዙዎቻችን ዱባን ለምግብነት አዘጋጅተን ፍሬውን ወደ ቆሻሻ ቅርጫት እንጥለዋለን። ነገር ግን ይህንን በማድረጋችን በየቀኑ ምን ያክል ትልቅ የወርቅ ክምችት እያጣን እንደሆነ አናውቅም። የዱባ ፍሬ በዓለማችን ላይ ካሉ እጅግ ሀያላን የሱፐር ፉድ ምግቦች ተርታ የሚመደብ ሲሆን ጥናቶች እንደሚያሳዩት በቀን አንድ እፍኝ ብቻ መመገብ በሰውነታችን ውስጥ ማንም ሊገምተው የማይችለውን ድንቅ ተአምርን ይፈጥራል። ዛሬ ወደ ጎን የተተወውን የዚህን አስደናቂ ፍሬ 10 ዋና ዋና ያልተሰሙ የጤና ጥቅሞቹን በዝርዝር እንመለከታለን። ስለሆነም ቪዲዮን ላይክ እና እንዲሁም ደግሞ ሼር በማድረግ እንድትጀምሩት እንዲሁም ቆይታችሁን ከኔ ጋር እንድታደርጉ ጋብዛችኋለሁ። መልካም ቆይታ ይሆንላችሁ። አንደኛ፣ የወንዶችን የፕሮቴስት ጤና ያሻሽላል። የመጀመሪያውና ትልቁ ጥቅም የዱባ ፍሬ ለወንዶች ጤና ያለው ወደር የለሽ ፋይዳ ነው። ወንዶች እድሜያቸው እየገፋ ሲሄድ በተለምዶ የፕሮቴስት እጢ ማበጥ ለሚባለውና የሽንት መቆራረጥን ለሚያስከትለው ችግር ይጋለጣሉ። የዱባ ፍሬ ግን ይህ እጢ ያለ ምክንያት እንዳያድግ የሚያግዱ ፊቴስትሮልስ የተባሉ ውህዶችን በውስጡ ይዟል። በተጨማሪም ፍሬው ለወንዶች ሆርሞን ግንባታ እጅግ ወሳኝ የሆነውን ዚንክ የተባለውን ማዕድን አጭቆ የያዘ ተፈጥሯዊ ክምችት ነው። ዚንክ የወንድነት ሆርሞን ወይንም ቴስቴስትሮን በትክክለኛው መጠን እንዲመነጭ በማድረግ የወንዶችን የዕለት ጉልበት፣ የጡንቻ ጥንካሬ እናም የመራባት አቅምን በከፍተኛ ሁኔታ ያሻሽላል። ውድ እናም ደግሞ የጎንዮሽ ጉዳት ያላቸውን እንክብሎች ከመውሰድ ይልቅ በየቀኑ ጥቂት የዱባ ፍሬ መመገብ የፕሮቴስት ጤናን በዘላቂነት ለመጠበቅ ምርጡ መንገድ ነው። ሁለተኛ፣ የእንቅልፍ እጦትና የጭንቀት ፍጹም መፍትሄ። ሁለተኛውና ብዙ ሰው የማይገምተው ጥቅም የዱባ ፍሬ ለአእምሮ መረጋጋትና ለጥልቅ እንቅልፍ ያለው አስማታዊ ኃይል ነው። ፍሬው ትራይፕቶፋን የተባለ ልዩ አሚኖ አሲድ በውስጡ በከፍተኛ ደረጃ የያዘ ሲሆን ይህም ውህድ ወደ ሰውነታችን ሲገባ በቀጥታ ወደ መረጋጋትና ደስታ ሆርሞን ማለትም ሴራቶኒን ይቀየራል። ይህም ሆርሞን ደግሞ ማታ ላይ ሰውነታችን እረፍት እንዲያገኝ ወደሚያደርገው የእንቅልፍ ሆርሞን ይህም ማለት ሜላቶኒን ይለወጣል። በተጨማሪም በውስጡ ያለው ከፍተኛ የማግኒዥየም መጠን የነርቭ ስርዓትን በማረጋጋት የጡንቻ መወጠርን ያላላል። በመሆኑም ማታ ከመተኛታችሁ በፊት ጥቂት የዱባ ፍሬዎችን መቅመስ የዕለት ተዕለት ጭንቀትንና ድብርትን በማስወገድ ያለምንም መቆራረጥ ጥልቅና ጣፋጭ እንቅልፍ እንድተኙ ይረዳችኋል። ሶስተኛ፣ የልብ ጤናን ይጠብቃል፣ የደም ግፊትንም ይቆጣጠራል። ይህ ፍሬ ለልባችንና ለደም ስሮቻችን የሚሰጠው ልዩ ጥበቃ እጅግ ከፍተኛ ነው። የዱባ ፍሬ በማግኒዥየም በሀያላን አንቲኦክሲደንቶችና በጤናማ ስቦች የበለጸገ በመሆኑ በደም ስሮች ውስጥ የሚከማቸውን መጥፎ ኮሌስትሮልን ሰባብሮ የማውጣት አቅም አለው። በተጨማሪም በውስጡ ያለው ማግኒዥየም የደም ስሮች እንዲለጠጡና እንዲታደሱ በማድረግ የደም ግፊትን ሙሉ በሙሉ ያስተካክላል። ይህ ሂደት የደም ዝውውርን በማፋጠን ልባችን ያለ ጥረትና ያለ ውጥረት ስራዋን እንድታከናውን ስለሚረዳት ለድንገተኛ የልብ ህመም የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሰዋል። አራተኛ፣ የደም ስኳር መጠንን በከፍተኛ ሁኔታ ይቀንሳል። የዱባ ፍሬ የደም ስኳር መጠንን የመቆጣጠር አስደናቂ የተፈጥሮ ሚና አለው። በውስጡ ባለው ከፍተኛ የተፈጥሮ ፋይበርና ልዩ ማዕድናት ውህደት ምክንያት ምግብ ከተመገብን በኋላ በደም ውስጥ ያለው የስኳር መጠን በድንገት ወደ ላይ እንዳይወጣ ያደርገዋል። ይህም ደግሞ በተለይ ለስኳር ህመምተኞች እናም ደግሞ ቅድመ ስኳር ላለባቸው ሰዎች የኢንሱሊን መቋቋምን ለመቀነስ የሚረዳ ሲሆን የቆሽት አካል ጤናማ ሆኖ ስራውን እንዲያከናውን ትልቅ እገዛን ያደርጋል። አምስተኛ፣ የፀጉር እድገትን ያፋጥናል። ለፀጉር ውበትና ጤና የዱባ ፍሬ የሚሰጠው ጥቅም ብዙዎችን ያስገረመ ነው። ፍሬው በውስጡ ኪርኩቢቲን የተባለ ልዩ አሚኖ አሲድን የያዘ ሲሆን ይህም ውህድ ለፀጉር መነቃቀልና መመለጥ ዋነኛ መንስኤ የሆነውን ዲሃይድሮቴስቴስትሮን የተባለውን ሆርሞን በተፈጥሮ መንገድ የማገድ አስደናቂ ብቃት አለው። በውስጡ ካለው የቫይታሚን የአይረንና የዚንክ ውህደት ጋር ተዳምሮ የፀጉር ስሮች በደንብ እንዲመገቡ እንዳይሰባበሩና አዲስ የፀጉር እድገት በፍጥነት እንዲተካ ያደርጋል። ስድስተኛ፣ ለአጥንት ጥንካሬ ጠቃሚ ነው። ብዙዎቻችን አጥንታችን ጠንካራ እንዲሆንና በቀላሉ እንዳይሰበር ስናስብ የምንፈልገው ካልሽየም ብቻ ነው። ነገር ግን ይሄ ትልቅ የተሳሳተ ግንዛቤ ነው። ካልሽየም ወደ ሰውነታችን ከገባ በኋላ በአጥንታችን ውስጥ በትክክል እንዲዋሃድና ጥቅምና ጉዳቱን ለይቶ የሚያሰራጭ
ማግኒዥየም የተባለው ማዕድን ከሌለ ካልሽየም ብቻውን ምንም ሊያደርግልን አይችልም። እንዲያውም ማግኒዥየም ከሌለ ካልሽየም በደም ስሮች ውስጥ በመከማቸት የልብ ህመምን ሊያስከትልም ይችላል። የዱባ ፍሬ ደግሞ በዓለማችን ላይ ካሉ እጅግ ምርጥና ተፈጥሯዊ የማግኒዥየም ክምችቶች ወይንም ምንጮች ውስጥ አንዱ ነው። በየቀኑ በጥቂቱ ይህንን ፍሬ መመገብ የአጥንትን እፍጋት በከፍተኛ ሁኔታ ይጨምራል። ይህም ደግሞ በተለይ እድሜያቸው ለገፋ ሰዎች፣ በሴቶች ላይ ከወር አበባ መቋረጥ በኋላ ለሚከሰተው የአጥንት መሳሳትና በቀላሉም የመሰበር አደጋ ፍጹም ተፈጥሯዊና አስተማማኝ መከላከያ ጋሻ ነው። ሰባተኛ፣ የምግብ መፈጨት ስርዓትን ያስተካክላል። የዱባ ፍሬ ለአንጀት ጤናና ለምግብ መፈጨት ስርዓት ያለው ፋይዳ እጅግ የጎላና አስገራሚ ነው። ፍሬው በውስጡ እጅግ ከፍተኛ መጠን ያለው የተፈጥሮ ፋይበር ወይንም ባዮ ፋይበር ይዟል። ይህም ፋይበር ወደ አንጀት ውስጥ ሲገባ እንደ መጥረጊያ በመሆን አንጀትን ካላስፈላጊ ቆሻሻዎች ያጸዳል። የምግብ መፈጨት ሂደቱ ያለምንም መዘጋጋትና መቆራረጥ በፍጥነት እንዲከናወንም ያግዛል። ይህም ደግሞ ስር የሰደደና ለብዙዎችም ስቃይ የሆነውን የሆድ ድርቀትን፣ የሆድ መነፋትን እናም የጋስ መከማቸትን በአጭር ጊዜ ውስጥ ሙሉ በሙሉ ለማስወገድም ይረዳል። ከዚህም በላይ በዱባ ፍሬ ውስጥ ያለው ፋይበርም በአንጀታችን ውስጥ የሚገኙትንና አጠቃላይም የሰውነታችንን ጤና የሚቆጣጠሩትን ጠቃሚ ባክቴሪያዎች የሚመግብ በመሆኑ የሆድ ዕቃን የበሽታ መከላከል አቅም ከመሰረቱ ጠንካራ ያደርገዋል። ስምንተኛ፣ የሰውነት መቆጣትንና የመገጣጠሚያ ህመምን ይዋጋል። በሰውነታችን ውስጥ የሚፈጠር ስር የሰደደ መቆጣት ወይንም ኢንፍላሜሽን ለልብ ህመም፣ ለስኳር፣ ለካንሰርና እንዲሁም ለአትረተስ ማለትም የመገጣጠሚያ ህመም ዋነኛውና ቀዳሚ መንስኤ ነው። የዱባ ፍሬ በውስጡ ሀያላን የተፈጥሮ አንቲኦክሲደንቶች በተለይም ቫይታሚን ኢ እናም ደግሞ ካሮቲኖይድስን በብዛት ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ የሚንሸራሸሩትንና ጤናማ ህዋሳትን በመግደል ለእርጅናና ለበሽታ የሚዳርጉንን መርዛማ ህዋሳት ማለትም ፍሪ ራዲካልስን በመዋጋት ያጠፋቸዋል። በመሆኑም የዱባ ፍሬን አዘውትሮ መመገብ በመገጣጠሚያዎች ላይ የሚከሰቱ እብጠቶችን፣ የቁርጥማት ስሜቶችንና የጡንቻ ህመምን በተፈጥሮ መንገድ ያለምንም የጎንዮሽ ጉዳት ለማስታገስ ትልቅ ሚና ይጫወታል። ዘጠነኛ፣ የኩላሊትና የሽንት ቧንቧ ጤናን በዘላቂነት ይጠብቃል። ሌላኛውና በሳይንሳዊ ምርምሮች በተደጋጋሚ የተረጋገጠው ጥቅም የዱባ ፍሬ የሽንት ቧንቧ ኢንፌክሽንን የመከላከልና የኩላሊት ጠጠር እንዳይፈጠር የማድረግ ልዩ ብቃቱ ነው። በጥናቶች እንደተረጋገጠው የዱባ ፍሬን አዘውትረው የሚመገቡ ሰዎች በሽንታቸው ውስጥ ያሉት እናም ደግሞ የኩላሊት ጠጠር ወይንም ድንጋይ ሊፈጥሩ የሚችሉ አላስፈላጊ የካልሽየም ኦክሳሌት ውህዶችን በከፍተኛ መጠን ይቀንሳሉ። በተጨማሪም የሽንት ፊኛ ጡንቻዎች እንዲጠነክሩ ስለሚያደርግም የሽንት መቆራረጥን፣ የሽንት ማምለጥን እናም በተለይ በሌሊት በተደጋጋሚ የተነሱ ሽንት ቤት የመመላለስን አስቸጋሪ የጤና እክል በአስተማማኝ ሁኔታ ያስታግሳል። አስረኛ፣ የበሽታ መከላከል አቅምን በከፍተኛ ሁኔታ ይገነባል። አስረኛውና አጠቃላይ ጤናችንን የሚወስነው ትልቁ ጥቅም የዱባ ፍሬ የሰውነታችንን የተፈጥሮ በሽታ መከላከል አጥር የመገንባት አስደናቂ አቅሙ ነው። ሰውነታችን በየቀኑ ከሚገጥሙት ከተለያዩ ባክቴሪያዎች፣ ቫይረሶችና ተላላፊ በሽታዎች ራሱን ለመጠበቅ የነጭ የደም ሴሎችን ማምረትና ማጠናከር አለበት። የዱባ ፍሬ በውስጡ እጅግ ከፍተኛ መጠን ያለው ዚንክ፣ ማዕድናትና ሀያላንም ቫይታሚኖችን አጣምሮ የያዘ በመሆኑ ለዚሁ ተግባር እንደ ዋና ማገዱ ነው የሚሰራ። ጥናቶች እንደሚያሳዩት በውስጡ ያሉት ልዩ ጸረ ባክቴሪያና ጸረ ቫይረስ ባህሪያት ሰውነታችን እንደ ጉንፋን፣ ሳልና እንዲሁም የቶንሲል ህመም ካሉ የወቅቱ በሽታዎች ጀምሮ እስከ ከባድ የህዋስ መጎዳት ድረስ ያሉ የጤና ስጋቶችን በራሱ አቅም ቀድሞ እንዲከላከልና ሁልጊዜም ብርቱና ጤናማ ሆኖ እንዲቆይ ይረዳዋል። ስለዚህ ከዚህ የማትጠብቁት የማይታመን ፍሬ እነዚህን የመሰሉ 10 ድንቅ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ይህንን ሁሉ ጥቅም ያቀፈና እጅግ አስገራሚ የጤና ጥቅሞችን የያዘውን የዱባ ፍሬ በዕለት ተዕለት ህይወታችን ውስጥ ማካተት ማንም ሊያደርገው የሚችለው እጅግ ቀላል ተግባር ነው። ፍሬዎቹን ከዱባ ውስጥ አውጥቶ በጥሩ ሁኔታ ማጠብ፣ ከዚያም በቤት ውስጥ በጥቂቱ ማደቅ ይቻላል። ጥቅሙ ይበልጥ ሙሉ እንዲሆን ከተፈለገ ደግሞ በምጣድ ላይ ሳናቃጥላቸው ቀለል ባለ ሙቀት በጥቂቱ በማመስ ብቻ እንደ ምርጥ መክሰስ መጠቀም ይቻላል ማለት ነው። ልክ እንደ ቆሎ መመገብ ትችላላችሁ። በተለይ ማታ ከመተኛታችሁ በፊት ወይንም ጠዋት በባዶ ሆድ አንድ ፍኝ መመገብ በሰውነታችሁ ላይ ፈጣን የሆነ ለውጥን ያመጣላችኋል። ጤናችሁን ለመጠበቅ ውድ የሆኑ ክብሎችና ሰው ሰራሽ ማሟያዎችን መፈለግ ሳያስፈልጋችሁ
ተፈጥሮ በነፃ የሰጠችንን ይህንን ድንቅ ሚስጥር ዛሬውኑ መጠቀም ጀምሩ።